የታመነውን የሕይወትን አክሊል እሰጣለሁ። ምንድን ነው? ፊዚክስ ነው፣ ግራቪቲ መሰለኝ አይደል? ስበት ነው። እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ ይመናል። ደግሞ አሳሳችሁኝ፣ አጓጓችሁኝ። ሰዓቱም እየሄደ ነው። አጠር ላለ ደቂቃ የደገኛው ሰማዕት የቅዱስ ጊዮርጊስን ገድል ሰምተን ትምህርታችንን እንጨርሳለን። ማን ያስተምረን? ማን ይናገረን? ማን ይገስጸን? እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃድ ይሁንልን። ስልክ የምትነጋገሩ የምትሾካሾኩ፣ ወደዚህ ወደዛ የምትሉ እንቅስቃሴ የምታደርጉ ተገደቡ። ባላችሁበት ቆሙ። የእግዚአብሔር ቃል ሁላችንም ይዳኘን። እናንተ ልጆቹ ተቀምጣችሁ ትማራላችሁ። የደካማው አገልጋዩ ቆሜ እማራለሁ። መጨረሻ ሁላችንም የምንጠቀምበት የበረከት አገልግሎት እንዲያደርግልን የእሱ ቅዱስ ፈቃዱ ይሁንልን። እስከ ሞት ድረስ ምን ያልኩህን አለ? የታመንከውን የሕይወትን አክሊል እሰጣለሁ። የዮሐንስ ራእይ ምዕራፍ 2 ቁጥር 10 ያለው ቃል ነው። የተወደዳችሁ ምእመናን፣ የትምህርቱ መሰረታዊ ዓላማ እግዚአብሔርን አምኖ መንግሥተ ሰማያት መውረስ ነው። ማንን አምኖ? እግዚአብሔርን አምኖ መንግሥተ ሰማያት መውረስ ነው። ይህንን ራእይ ያየው ደገኛው ሐዋርያ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ነገረ መለኮትን የተናገረ ነው። ቅዱስ ዮሐንስ ምዕመናንን ወክሎ በመከራ ቀን በመስቀል ስር የተገኘ ድንግል ማርያምን አደራ የተቀበለ የሁላችንም እንደራሴ ነው። ቅዱስ ዮሐንስ ፍቅር 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 እያለ በመስቀል ላይ መድኃኔ ዓለም ክርስቶስ ለሰው ልጆች የከፈለውን መከራ አብዝቶ በምልአት የተናገረና የመሰከረ ሐዋርያ ነው። ወንጌል ጽፏል፣ መልእክታትን ጽፏል፣ ራእይን ጽፏል፣ ቅዳሴ ደርሷል። ቅዱስ ዮሐንስ የስሙ ደስታ ፍስሐ ሐሴት ነው። እናም በመጨረሻው ዘመኑ በፍጥሞ ደሴት ታስሮ በነበረበት ጊዜ ለሰባቱ አብያተ ክርስቲያናት ሊቃነ ኤጲስቆጶሳት መልእክት ልኮ ነበረ። ያውም ከሰማዕትነት ጋር በሃይማኖት የሚመጣውን መከራ በትዕግስት ተቀብሎ ሕይወትን ስለማግኘት ነው። ኩን መሃይምነ እስከ ለሞት፣ እስከ ሞት የታመነ ሁን። እስከ ሞት በመሾምም ጊዜ የታመነ ሁን፣ በመሻርም ጊዜ የታመነ ሁን፣ በትዳርም ጊዜ የታመነ ሁን፣ ትዳርም ከተለየ በኋላ የታመነ ሁን። አጠቃላይ እስከ ሞት ድረስ እምነት እስከ የሚለው በዚህ ምድር ያለው ጊዜ ገደብ እስኪፈጸም ድረስ ነው። ይህ እስከ የሚለው የማይፈጸም ፍጻሜ ያለው እስከና ፍጻሜ የሌለው እስከ ስላለ ማለት ነው። እስከ የሚለውን እየተረጎምን አንሆንም። እስከ የሚሉ ብዙ አገባቦች አሉት። የመጽሐፍ ቅዱስ ጥቅስ አለ። ሕይወት የሚገኝበትን ፍጻሜ፣ ሕይወት የምናገኝበትን የመጨረሻ ተልኳችንን የምናጠናቅቅበትንና የድል አክሊል የምንቀዳጅበትን የሕይወት አክሊል የምንለብስበትን ተውበን ግርማችን ደምቆ የምንታይበትን ማሳየት ነው። ለዚህ ደግሞ ዛሬ የተሰበሰብንበት ዋነኛው ምክንያት መጀመሪያ የክርስቶስ ትንሣኤ ነው። የማን ትንሣኤ ነው? የክርስቶስ ትንሣኤ ነው። በክርስቶስ ትንሣኤ የሁላችንም ትንሣኤ ተረጋግጧል። ክርስቶስ ሞትን ድል አድርጎ እንደተነሳ ሁላችንም እንደምንነሳ ተረጋግጧል። ገዳዩ ሞት ሞቷል። ክርስቶስ ሞትን ወደ ትንሣኤ መሸጋገሪያ አድርጎታል። እኔና እናንተም ዛሬ በአዲስ ኪዳን ሞትን ለትንሣኤ መሸጋገሪያ አድርገን እንጠቀመዋለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ዛሬ ግን የምናከብረው በጣም የምንወደው ከኢትዮጵያውያን ወላጆቻችን ጋር የተማማለ የኢትዮጵያ ቄሰ ገበዝ ባለ ነጩ ፈረስ ቅዱስ ጊዮርጊስ ነው። ማን ነው አልኳችሁ? ባለ ነጩ ፈረስ ቅዱስ ጊዮርጊስ ነው። እልል በሉለት እስኪ።
ቅዱስ ጊዮርጊስ ማለት መስተገብረ ሃይማኖት ማለት ነው። የሃይማኖት ገበሬ ማለት ነው። ሁለተኛ ደግሞ የሃይማኖት አርበኛ ማለት ነው። ሶስተኛ ደግሞ ድል አድራጊ አሸናፊ ማለት ነው። ምን አድራጊ ነው አልኳችሁ? ድል አድራጊ ነው። ለድል አድራጊው ሰማዕት ልበሉለትማ። ቅዱስ ጊዮርጊስ በሙሉ ጠሩ ይለዋል። ጠላቶቹን አሸነፋቸው። የተወደዳችሁና የተከበራችሁ ቅዱስ ጊዮርጊስ አባቱ ዞሮንቶስ እናቱ ቴዎብስታ ትባላለች። ሁለት እህቶች አሉት። የተወለደው መካከለኛው ምስራቅ ነው። ልዳ በምትባል ቦታ ነው። ልዳ በኢራን ውስጥ የምትገኝ ከተማ ናት። ዛሬ ድሮ ፋርስ ትባላለች፣ ዛሬ ኢራን የምንላት ናት። በዚች ቦታ ብዙ ታላላቅ ሰማዕት ወጥተዋል። የአባቱ ጥንተ ቁላድ ሮማዊ ነው። እታች ሄዶ ባለስልጣን ነበር። ቅዱስ ጊዮርጊስ እንደተወለደ ወላጆቹ እግዚአብሔርን የሚፈሩ የሃይማኖት ሰዎች ነበሩ። አባቱ የጦር አዛዥ ነበር፣ የአውራጃ ገዢ ነበር። በጊዜው ይሰጥ የነበረውን ትምህርት ፈረስ መጋለብ፣ ቀስት መወርወር፣ ውሃ መዋኘት እነዚህን ተምሯል። ከዛም ባለፈ ደግሞ በጊዜው ይሰጥ የነበረውን ዛሬም እየተሰጠው ያለውን ትምህርት የቤተ ክርስቲያንና የሃይማኖት ትምህርት ብሉይ ኪዳን ሐዲስ ኪዳን አጥንቷል። በረከቱ ከሁላችን ጋር ይሁን። ቅዱስ ጊዮርጊስ 20 ዓመት ሲሆነው ወላጅ አባቱ አረፈ። ስንት ዓመት ሲሆነው አልኳችሁ? 20 ዓመት ሲሆነው። ቅዱስ ጊዮርጊስ መልኩ ያማረ ነው። ቅዱስ ጊዮርጊስ ተክለ ቁመናው እጅግ ሰውን የሚስብ ነው። ቅዱስ ጊዮርጊስ የደም ግንቦ ይሉታል። ደም ግባት ያለው ወጣት ሰማዕት ነው። ስለዚህ ከታዛዥነቱ ከቅንነቱ ነዳያንን ከመርዳቱ በጎ ከመስራቱ የተነሳ አባቱ ስለሞተ ለንጉሱ ተነግሮለት የአባቱን ስልጣን ይረከብና ሌላ ሰው ከሚያስተዳድረን ይሄ ልጅ ያስተዳድረናሉ፣ ይሄ ልጅ ያስተዳድረናሉ። ትልቆች አስተዳደር በሚያበላሹበት ጊዜ ወጣቱ ተመረጠ። ሰው በፈሪሃ እግዚአብሔር ሲያድግ፣ ሰው በአምልኮተ እግዚአብሔር ሲያድግ፣ ሰው በሥርዓተ ቤተ ክርስቲያን ሲያድግ ለሰውም ለእንስሳትም ለፍጡርም ለፈጣሪም የተመቸ ይሆናል። የተወደዳችሁ ምእመናን እስከ ሞት ድረስ የታመነውን የሕይወትን አክሊል እሰጥሃለሁ። በተለይ ቅዱስ ጊዮርጊስ በተወለደበት ዘመን አብያተ ክርስቲያናት በአዋጅ የተዘጉበት፣ አብያተ ጣዖታት የተከፈቱበት፣ እግዚአብሔር በአዋጅ እንዳይመለክ ጽኑ አዋጅ የታወጀበት፣ እግዚአብሔርን የሚያመልክ ሰው ከፍ ብሎ አንገቱ ዝቅ ብሎ ባቱ የሚቆረጥበት ዘመነ ሰማዕታት የመከራ ዘመን ነበር። በመከራ ውስጥ መከራውን የሚያሸንፉ ጀግኖች ይወለዳሉ። የተወደዳችሁ ምእመናን እምቢኝ የሚሉ እሳቱን እምቢኝ የሚሉ ሰይፉን እምቢኝ የሚሉ ዛቻውን ፍራቻውን እንደምንም የማይቆጥሩት ጽኑ ሰማዕታት ይወለዳሉ። በመከራ ቀን ትጠራኛለህ፣ እኔም አድንሃለሁ፣ አንተም ታመሰግነኛለህ። ተፄዋኒ በለተ ምንዳቤከ አድኅነከ ወተአኩተኒ፣ እኔ አድንሃለሁ አንተም ታመሰግነኛለህ አለ። አዎ በደስታ ቀንማ ሰው ቢያደርግ የደስታ ቀን ነው። በመልካም ቀንማ ሰው ቢያደርግ መልካም ቀን ነው። ሰው ሰውን በጣለበትና ሰው ሰውን በናቀበት ሰውን ገፍትሮ በጣለበት ቀን ግን ዘመድ ሆኖ መገኘት ትልቅ ነገር ነው። የተወደዳችሁ ምእመናን ለዛ ነው እግዚአብሔር የመከራ ቀን ዘመዳችን ነው። ፈጣሪያችን ብቻ ሳይሆን የመከራ ቀንም ዘመዳችን ነው። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ እነኚህ የሀገሪቱ ሰዎች ወደ ንጉሱ ወደ ዱድያኖስ ስልጣን እንዲረከብና ሀገሪቱን እንዲያስተዳድር ኢራንን፣ ኢራቅን፣ ሶሪያን፣ ሊባኖስን፣ ኳታርን፣ ኩዌትን እነኚህ የመሳሰሉ ሀገሮች እንደዛው እንደነበሩ ናቸው። እኔ ከዚህ የተለፈ ሌላ አልናገርም፣ አይዟችሁ። እንደዛው ቅዱስ ጊዮርጊስ እንደነበረበት የነበሩ ሀገሮች ናቸው። ሄዶ ሲያያቸው እግዚአብሔርን የሚያመልኩ ሆኖ አላገኛቸውም። አስከትሏቸው የሄዱትን አጃቢዎቹን እኔ እግዚአብሔርን ከማያመልኩ ሰዎች ጋር በስልጣን ተጋርቼ ፈጣሪዬን ክጄ ምድራዊ ስልጣን ለምድራዊ ስልጣን ብዬ ሰማያዊ ጸጋዬንና ሰማያዊ ሀብቴን አላጣም አለ።
በጣም ልብ በሉ። በጣም ትልቅ ነገር ነው። ምድራዊ ስልጣን ያበላል፣ ያጠጣል፣ ያስከብራል። ያው እንደምታዩት ነው። ከዚህ ያለፈ ከሞት አያድንም። እነዚህ እግዚአብሔርን ከማያምኑ ሰዎች ጋር አልተባበርም አለና እሱን አጅበው የሄዱትን ሰዎች በሉ እናንተ ወደ ቦታችሁ ተመለሱ፣ እኔ ከዚህ በኋላ ተጋድሎዬን እቀጥላለሁ አለ ቅዱስ ጊዮርጊስ። አገልጋዮቹን አሰናብቶ ሀብቱን ንብረቱን ለእነሱ ሰጥቶ እግዚአብሔርን በማያምኑ ነገሥታት መካከል እኔ ክርስቲያን ነኝ ማለት ጀመረ። እኔ ምንድን ነኝ አለ? ክርስቲያን ነኝ። ሁላችንንም ክርስቲያን አድርጎ መድኃኔዓለም ይጥራን። አሁን የተወደዳችሁ ምእመናን ክርስቲያን መሆን በስምና በግብር ሆኖ ነው የተቸገርነው። ብዙዎቻችን በስም ክርስቲያን ነን፣ በግብር ደግሞ ሌላ ነን። ብዙዎቻችን ስምና ግብር ደግሞ ተስማምቶልን በስምም ክርስቲያን በግብርም ክርስቲያን ሆነን እንኖራለን። በስምም ክርስቲያን ክርስቶስ ተከታዮች፣ በግብርም ደግሞ የምንጾም፣ የምንጸልይ፣ የምንሰግድ፣ የምንመጸውት፣ አስራት በኩራት የምናወጣ፣ ቤተ ክርስቲያን የምናሳንስ፣ አባቶችን የምናከብር፣ ቅዱሳንን የምናስብ፣ እግዚአብሔርን እንደ እግዚአብሔርነቱ የምናመልክ ክርስቲያኖች እንኖራለን። ሁሉም ሰው ኃጢአት ተባብሮ አይሰራም። ሁሉም ሰው ደግሞ ተባብሮ ጽድቅ አይሰራም። ጻድቁንና ኃጢአተኛውን ግን ራሱ ማይምረ ሕዋቱ የተሰወረውን የሚያውቀው ራሱ ባለቤቱ ያውቃቸዋል። ወዳጆቹን በረከታቸው ከሁላችን ጋር ይሆን። ከዛ በኋላ እነሱን ነፃ አውጥቶ እሱ ክርስቲያን ነኝ ማለት ጀመረ። ቅዱስ ጊዮርጊስ ክርስቲያን ነኝ ብሎ ወንጌልን መስበክ በጀመረ ጊዜ ቤተ መንግስቱ መንቀጥቀጥ ጀመረ አለ። የዱድያኖስ መንግስት መታወቅ ጀመረ። የጋራሪ መንግስት መታወቅ ጀመረ። አጵሎስንና አርጤምስን ዜውስን የሚያመልክ ለጣዖት የሚንበረከክ ሁሉ ጣዖትን ሁሉ መንቀጥቀጥ ጀመረ። አያችሁ፣ ክርስቲያን ሲሆን አንድ ክርስቲያን እውነት ነው የምላችሁ፣ ትክክለኛ ክርስቲያን ክርስቶስን የሚከተል ትክክለኛ አማኝ አንድ ሰው ከመካከላችን አንድ እውነተኛ ሰው የተገኘ ቀን ዓለም ታሪኩ ይቀየራል። እየተከታተላችሁ ነው? ዝም ብዬ እየጮፉባችሁ እንዳይሆን። ትክክለኛ አማኝ እንደ ቅዱስ ጊዮርጊስ የተገኘ ቀን የሁላችንም ታሪክ ይቀየራል። እነሱን ነፃ አውጥቶ ክርስቲያን ነኝ ብሎ መስበክ ጀመረ። ክርስቲያን ነኝ ብሎ መስበክ በጀመረ ጊዜ ወታደሮቹም የንጉሱ ሚስትም ሌሎችም ሰዎች ሁሉ ቅዱስ ጊዮርጊስን መከተል ጀመሩ። በጣም የሚገርማችሁ ዲዮቅልጥያኖስ ሚስት ንግሥቲቱ ቅዱስ ጊዮርጊስ አንድ ቀን በጉባኤው መካከል በስፋት ወንጌልን በሚያስተምርበት ጊዜ ንግሥቲቱ ልቧ ተነካ ነው የሚለው። ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ። በተወለደ ጊዜ መላእክት ዘመሩለት፣ እረኞች አመሰገኑት፣ እንስሳት እስትንፋሳቸውን ገበሩለት፣ መላእክት አብረው ይዘምሩ ነበር። ከዛም ሲጠመቅ ሰማያት ተከፈቱ፣ አንድነቱ ሦስትነቱ ተገለጠ። በገዳመ ቆሮንቶስ በሦስት አርእስተ ኃጣውእ ተፈትኖ ሰይጣንን ድል አደረገው እያለ ይህንን ያደረገው ደግሞ የኔና እናንተ አምላክ ነው እያለ ሲሰብክ፣ እንዴ ይሄ የተለየ ትምህርት ነው፣ እኔ ይህን ትምህርት መማር እፈልጋለሁ አለች ንግሥቲቱ። ቢያባብላት ቢላት ንጉሡ ባለቤቷ የለም የጊዮርጊስን አምላክ ነው የምሰማው አለች። የጊዮርጊስን አምላክ ነው የምሰማው በሉ የተወደዳችሁ ምእመናን፣ የጊዮርጊስን አምላክ ነው የምሰማው አለች እንጂ አስተምረኝ አለችው። አስተማራት በደንብ አድርጎ። ከዛ በኋላ ካህን አመጣና አስጠመቃት። ከዛ ስመ ክርስትናን ተቀበለች። ንጉሡ ምን አለ? አንገትሽን እቆርጥሻለሁ፣ ከፍ ብዬ አንገትሽን ዝቅ ብዬ እባክሽን ነው የምቆርጠው። እኔ ንጉሡ ሕዝብ እያስተዳደርኩኝ፣ አንቺ ክርስትናን ከተቀበልሽ ንግሥናዬን ልታበላሽ ነው፣ ምድራዊ ስልጣኔን ልታበላሽ ነው፣ ክብሬን ልታሳንሽ ነው አላት። ልትፈልግ አንገቴን ብትፈልግ ባቴን የፈለግከውን ቁረጥ አለችው። ባለወግ መጣና ሰይፉን በዞ እያፋጨ ቢለውን ሲመጣ ትፈራለች ብሎ ቢያስፈራራት እሷ ምንም የምትደነግጥ ሆና አልተገኘችም። አንገቷ እንዲቆረጥ ብሎ ንጉሡ በሚስቱ ላይ ውሳኔ ሲወስን አንድ ጥያቄ ጠየቀችው። ንጉሡን እንድጸልይ ፍቀድልኝ አለችው።
ቅዱስ ጊዮርጊስንም አናገረችው። አቤቱ ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የቅዱስ ጊዮርጊስ አምላክ የኔም አምላክ ቤተ መንግሥቴን ከፍቼ አንተን እንደተከተልኩ አንተም የሰማይ መንግሥትህን እንዳዘጋብኝ አለችው። የተወደዳችሁ ምእመናን አንጀት ነው የሚበላው። የአሕዛቡ ንጉሥ ሚስት ቅዱስ ጊዮርጊስን ቀድማው ሰማዕትነት ተቀበለች። የንጉሡ ሚስት ክርስትና ሲገባ ቤተ መንግሥትን አንኳኩቶ ልቡናን ነው የሚነካው። እንደ ምድራውያን ሰዎች ክርስትና ቁስን አይሰበስብም። ክርስትና የሰውን ልቡና ነው፣ የሰውን አይምሮ ነው፣ የሰውን ሀሳብ ነው የሚቀይረው። ክፉ ድርጊትን ነው የሚቃወመው። ክርስትና በማንም ላይ ክፉ እንድታስብ አይፈቅድልም። ወንድምን እንድትጎዳ፣ ወንድምን እንድትበድል፣ ሌላ ነገር እንድታደርግ አይፈቅድም። ጌታ ኢየሱስ ክርስቶስ ሆይ ቤተ መንግሥቴን ከፍቼ ወደ አንተ እንደመጣሁ አንተም የሰማይ መንግሥትህን እንዳዘጋብኝ ከፍተህ ተቀበለኝ አለችው ፈጣሪዋን። በደሟ ተጠመቀች፣ ሰማዕትነትን ተቀበለች። መንግሥቱን ከፍቶ ይቀበለን። ሁላችንም እኮ መንግሥተ ሰማያት ሽተን አይደል የመጣ ነው እንጂ ሌላ እኮ ዓላማ የለንም እኮ። መንግሥተ ሰማያት ለመግባት እኮ ነው የመጣ ነው። ወደ ሰማይ ተጓዦች እንደሆነ እኮ አውቀን እኮ ነው የመጣ ነው። ሰማዕቱ ቅዱስ ጊዮርጊስ ለፈጣሪ ያደረገውን ተጋድሎ አንድ ቀን አምነን ለመሄድ እኮ ነው የመጣ ነው። ሌላ እኮ የተለየ ነገር የለም። ከዛ ይህንን አደረገ። የብሔሩትን ሰዎች ዘንዶ ያመልኩ ነበር፣ ዘንዶውንም ገድለው። እንደው እኔ ስንቱን የቅዱስ ጊዮርጊስ ስንቱን ነገር ተናግሬ ጨርሰዋለሁ። 3 ጊዜ ሙቷል። በአጠቃላይ 3 ጊዜም ተነስቷል። በአራተኛው በዛሬው ቀን ግን ተጋድሎውን ጨርሶ በ20 ዓመቱ የጀመረውን ተጋድሎ እስከ 27 ዓመቱ ቅዱስ ጊዮርጊስ ሩጫውን የጨረሰው በ27 ዓመቱ ነው። በ20 ዓመቱ ለተጋድሎ ተጠራ። በ7 ዓመት ጊዜ ውስጥ 3 ጊዜ ሞቶ በአራተኛው የመጨረሻውን ሰማዕትነት የተቀበለበት ዕለት ነው በዛሬው ዕለት። ቅዱስ ጊዮርጊስ መከራቸው፣ ነገራቸው። በመንኮራኩር ፈጭተው ደብረ ይድራስ በተኑት፣ ተነሳ። አንገቱን በሰይፍ ቆረጡት፣ ተነሳ ለመናገር። የብረት ጫማ አጫምተው በባዶ እግሩ እንዲሄድ አደረጉት። ይህም ስራየኛ አምልተው መተተኛ አምልተው ልቡ ሰውነቱ በሁለት ተከፍሎ ይሞታል ብለው አደረጉ። ይህን ሁሉ አልቻሉም። በነገስታት መካከል ቁሜ ሕግን ስናገር አላፍርም አለ ቅዱስ ጊዮርጊስ። ባህላውያን ነገስታት ጣዖት በሚያመልኩ በእነ አርጤምስ፣ በእነ ዘውስ፣ በሌሎችም በርኩሳን አማልክት መካከል ቁሜ ያንተን አምላክነት ስናገር አላፍርም አለ። እኛ የምናፍርበት አምልኮት የለንም። አምለን መከራ የምንቀበልበት የመከራ ሕይወት ይኖራል እንጂ የምናፍርበት አምልኮት፣ የምናፍርበት ስርዓት፣ የምናፍርበት ትውፊት የለም። ኢትዮጵያውያን እናስተውል። ዓለም ወደፊት ለመዳን ከፈለገ ኦርቶዶክሳዊ መሆን አለበት። በአብ በወልድ በመንፈስ ቅዱስ መጠመቅ አለበት። የሥላሴ ልጅነት ማግኘት አለበት። ሰማያዊ ዜግነት መቀላቀል አለበት እንጂ ይሄ ሁሉ የምታዩት ነው በመቃብር ተቀብሮ ያለ ነው። በቢሊዮን የሚቆጠር በምን የሚቆጠር ታሪኩን አጥኑት። መቃብር ውስጥ ነው ያለው። መቃብር ድል አድርጎ የተነሳ የቅዱስ ጊዮርጊስ አምላክ የእኔም አምላክ የእናንተም አምላክ የድንግል ማርያም ኢየሱስ ክርስቶስ ነው። አየህ ሞትን የገደለው እልል ብለህ አመስግን። ትንሣኤ ማለት ሞት የሞተበት ሳምንት ነው። ይህን ሁሉ መከራ ተቀብሎ በዛሬው ዕለት ቅዱስ ጊዮርጊስ እነኚህን 70 ነገሥታት ቢመክራቸው አልመለስ ብለው ለእነሱም ጸልዮ አልመለስ ሲሉ ማግኘት የሚገባቸውን ነገር አግኝተዋል። ቅዱስ ጊዮርጊስ እንደ ኤልያስ እሳት ያዘነመ ነው። ቅዱስ ጊዮርጊስ እንደ ቅዱስ ጴጥሮስ ሙት ያስነሳ ነው። ቅዱስ ጊዮርጊስ እንደ ሌሎቹ እንደ ነቢያት ነቢይ ነው። እንደ ሐዋርያት ሐዋርያ ነው። እንደ ተጋዳይ ነው። ቅዱስ ጊዮርጊስ እውነት ለመናገር በደብረ ይድራስ ተራራ ላይ በከበሮ አድርገው በጽኑ ነፋስ ላይ ሲበትሩት እኮ ቅዱስ ጊዮርጊስ እኮ ያለው ሰው ብቻ አይደለም። ድንጋዩም ጊዮርጊስ አለ፣ እጽዋቶችም ጊዮርጊስ አሉ። ስነ ፍጥረት ሁሉ ጊዮርጊስ ቅዱስ ለእግዚአብሔር ብሎ ምስክርነቱን ለቅዱስ ጊዮርጊስ ሰጥቷል። ሰው ብቻ ሳይሆን ስለ ቅዱስ ጊዮርጊስ እጽዋትን ምስክርነታቸውን ሰጥተዋል።
የምንወደው አውቀነው ነው። የምንወደው አውቀነው ነው። የምናከብረው አውቀነው ነው። ተረድተን ነው፣ ተገንዝበነው ነው። ቅዱስ ጊዮርጊስ እና እንደዚህ አድርጎ 7 አክሊል በዛሬው ዕለት ጸልዮ የማይመለሱ ሲሆን ጸለየ ጊዮርጊስ ዋዋዩ በነበልባል ጊዮርጊስ ጸለየ። ሰዎቹ የማይመለሱ መሆናቸውን ካወቀ በኋላ ምድርን አዘዛት። እሳት ወረደ ከሰማይ ነበልባለ እሳት ወረደና ገረፋቸው። ምድርም ደግሞ ዳታንና አቤሮንን እንደዋጠች እነዚህን ክፉ አድራጊዎች ዓይን እያለው የማያይ ጆሮ እያለው የማይሰማ አንደበት እያለው የማይናገር እግር እያለው የማይሄድ እጅ እያለው የማይዳስስ አፍንጫ እያለው የማያሸት አንደበት እያለው የማይናገር ጣዖት ሰርተው የሚያመልኩትን ሁሉ ከሰማይ እሳት ወረደና እንደየስራቸው ዋጋቸውን ተከፈላቸው። ቅዱስ ጊዮርጊስ ወደ ምስራቅ አቅጣጫ ጸለየና እሳት ወርዶ እነሱን ከሸኛቸው በኋላ ተልኳቸውን ፈጽሙ አላቸው። 6 ሰዓት ላይ ቅዱስ ጊዮርጊስ አንገቱን በሰይፍ በቆረጡ ጊዜ ከአንገቱ ደም ወማይ ወሐሊብ እምነክሳዱ ፈልፈለ። 7 ዓመት ተጋድሎውን ከጨረሰ በኋላ 6 ሰዓት ላይ ጸልዮ ፈጣሪውን አመስግኖ መልካሙን ገድል ተጋደልሁ፣ ሩጫዬን ጨረሱ፣ እንግዲህ ወደ አንተ ልመጣ ነው። አንተም የጽድቅ አክሊል አዘጋጅተህልኛል። ይህ ለእኔ ብቻ አይደለም አንተን ለሚያመልኩም ጭምር ነው ካለ በኋላ አንገቱን ሲቆርጡት አንገቱ ላይ ወተት፣ ደም፣ ውሃ 3 ነገር ከአንድ ጊዜ ፈለቀ። እግዚአብሔር ክብር ምስጋና ይድረሰው። የቅዱስ ጊዮርጊስ አንደበት ስብከቱ ምዕመናንን ያጸና ነው። የለመለመ ግንድ ያበራ ነው። ያለመለመ ነው። የደረቀ ግንድ ያለመለመ ነው። የተራበውን ቤት በበረከት የሞላ ነው። የሞተውን ያስነሳ ነው። የደነቆረውን እንዲሰማ ያደረገ ነው። ድዳ የነበረውን እንዲናገር ያደረገ ነው። በሞተ ጊዜ ደግሞ ከአንገቱ ዓለም ከተፈጠረ ጀምሮ ያልሆነ ወደፊትም እግዚአብሔር ባወቀ መቼ እንደሚደረግ የማናውቀው ከአንገቱ ላይ ወተት፣ ደም፣ ውሃ ፈለቀ። በዚህ ዕለት 7 ዓመት ለተጋደለበት ተጋድሎ 7 የፈርጥ አክሊላት ከሰማይ ወረዱለት። አንደኛው ለድንግልናው፣ ሁለተኛው ለተጋድሎ፣ 3ኛው እህቱን እናቱን አባቱን ለተወበት፣ 4ኛ ደግሞ ስልጣኑን ለተወበት፣ 5ኛ ከቤተሰቡ ለተለየበት፣ 6ኛ ለተቀበለው መከራ፣ 7ኛ ደግሞ ከልክ ባለፈ ፈጣሪውን በመውደዱ ለእነዚህ ሁሉ ተደርድረው 7 አክሊላት ከወርቅ ፈርጥ የተሰሩ ለቅዱስ ጊዮርጊስ ከሰማይ ወረደለት። እግዚአብሔር ክብር ምስጋና ይድረሰው። 7 አክሊል ያገኘበት ቀን ነው። በዚህ ዕለት ለክብሩ ሲባል ብርሃናት እንደ ፈጣሪው ራሱ ፀሐይ የጨለመችበት ራሱ መድኃኔዓለም ወዳጄ ብሎ የወረደበት ሳታፍር ሳትፈራ 70ውን ነገሥታት ብቻዬን ሆነን ቅዱስ ጊዮርጊስ በነገራችን ላይ በተጋድሎ ከ20 ዓመት እስከ 27 ዓመት ከ100 ሺህ በላይ ነው በገድሉ ያስተማራቸው ምዕመናን። ከ100 ሺህ በላይ ናቸው። ብቻውን ይህን ሁሉ መከራ ተቀብለሃልና ከማኅበረ ሰማዕታት ከአንተ በፊትም ከአንተ በኋላም አንተን የሚመስል የለም አለው። ቅዱስ ጊዮርጊስን የሚመስል ማንም የለም። ስለዚህ በመከራ ውስጥ ሆኖ በአውሎ ነፋስ፣ በወጀብ፣ በተለያየ ጸዋም በመከራ፣ በጦርነት፣ በረሃብ፣ በስደት በማንኛውም ቦታ ሆኖ አምላከ ቅዱስ ጊዮርጊስ እርዳይ ብሎ 3 ጊዜ ብጠራ እኔ አማኔ ብዬም እያለሁ እረዳዋለሁ፣ ከችግሩ አድነዋለሁ ብሏል። የቅዱስ ጊዮርጊስ አምላክ ሁላችንን ይታደገን። ለዛ ነውም እየመልኩን ደግሞ ጉዳዩን የጀመሩት ቅዱስ ጊዮርጊስ እንደሚረዳ ስላወቁ ነው። ኦ ፍጡነ ረድኤት ብለው ሀገሬን የሚያረክስ ሃይማኖቴን የሚቀይር ታሪኬን የሚለውጥ ተዋህዶ ሃይማኖቴን የሚያበላሽ ድንበር የሚገፋ መጥቷልና ቅዱስ ጊዮርጊስ አትለኝ ያሉት ለዛ ነው። እግዚአብሔር ከሁላችን ጋር ይሁን።